ቢሊሌ እንግዲህ በባሪያ ነጋዴዎች እጅ ገብታ ከተሸጠች በኋላ ወዴት ሄደች? ምን አይነት ነገሮች አጋጥሟት? በጣም ሲያት ስለወደዳት ድንጉጥም ስለነበረች ከባሪያ ነጋዴዎች እጅ ገዛታል። ወደ ውጪ ላኩ የነበሩ ወንዶችና ሴቶች ቁጥር እንደው ህፃናትን ጨምሮ ማለት ነው በአመት እስከ 25000 ይደርስ እንደነበረ ታዲያስ ወዳጆች እንደምናችሁ በሱፍቃት ተገኘው ወዳመት ነኝ። ዛሬም እንደተለመደው አስገራሚ አስደናቂና ተወዳጅ ታሪክ ይዤላችሁ መጥቻለሁ። በተለይ ዛሬው ታሪክማ እጅግ በጣም ነው የምትወዱት። ስለዚህ ቀድማችሁ ላይክ፣ ኮሜንት፣ ሼር እና ሰብስክራይብ አድርጉ። አብራችሁን ሁኑ። ተወዳጁን ዛሬ ማነሳላችሁ ቢሊሌ ስለምትባልና አይረሴ ታሪክ ካላችሁ ኢትዮጵያ መካከል አንዷ ናት። እንግዲህ ይቺ ሴት የደና ባለሟል ልጅ እንደነበረች የሚነገርላት ሲሆን ቢሊሌ ወይንም ደግሞ ማሃቡባ ተብላ የምትጠራ ሲሆን በደቡብ ምዕራብ ኢትዮጵያ አካባቢ ልዩ ስሙ ጉማ በተባለ አካባቢ በ1820ዎቹ አካባቢ እንደተወለደች ነው መዛግብቶች የሚናገሩት። በትውልድ ሀገሯ በ1835-36 ጦርነት ሲነሳ ቢሊሌ ገና ከ10 ዓመት የምትበልጥ ልጅ እንዳልነበረች ነው የሚናገሩት። በጦርነቱ ምክንያት አባቷ እና 6 ወንድሞቿ በሞት ስለተነጠቀች እሷም ቤቷ ሲቃጠል ሁሉ ነገር ሲበታተን የነበረው እንዳልነበር ሲሆን አይታለች። በጣም የሚያሳዝነው ደግሞ በዚህ ተስፋ መቁረጧና ግራ በመጋባት ውስጥ ሳለች ነው እሷም እህቷም ተማርከው በባርነት ተይዘው በባሪያ ነጋዴዎች እጅ ወደቁት። እንግዲህ ከ18ኛው መገባደጃ አንስቶ እስከ 19ኛው ምዕተ ዓመት ድረስ አህጉራችን አፍሪካ ባሪያዎችን የሚያገዙባት የባሪያ ግዢና ሽያጭ እጅጉን የሚካሄድበት የንግድ ስፍራ እንደሆነ የሚታወቅ ነው። ሀገሪቱም እንግዲህ ምዕራባዊ ክፍል ባሪያዎች ወደ አሜሪካና ወደ ሌሎች የስልጣኔ ብርሃን ፈንጥቆባቸዋል ተብሎ ወደሚነገርባቸው የዓለም ክፍሎች በመርከብ ይወሰዱም ስለነበር በተለይም ከምስራቅ አፍሪካ የሚገኙ ዜጎች ደግሞ በአመዛኙ ወደ ሰሜን አሜሪካ እንደዚሁም አረቢያና ህንድ በብዛት ይጋዙ ስለነበረ በአውሮፓውያን ዘንድ የሚገዙና ይሸጡም እንደነበር ነው የሚነገረው። ይህንንም የታሪክ ተመራማሪዎች የሚያስረዱት የኋላ እንግዲህ የባሪያ ሽያጭ እንዲቆም በተለያዩ ጊዜያትና የተነሱ የተራማጅ መንፈስ ሐሳብ ያለባቸው በሚባሉ ሰዎች ዘንድ የሰረጸ ኢትዮጵያን ስለ ሰው መብትና ምንነት ስለ ሰው ልጅነትና ማንነት የሚችሉን ያህል እንደታገሉ ይታወቃል። እንግዲህ እንደ አብዛኛው የአፍሪካ ሀገሮች ሁሉ የኢትዮጵያም በወቅቱ የባሪያ ንግድ ያስተናገደች እንዲሁም በባሪያ ንግድ ተሰቃይ እንደነበረ የታሪክ ተመራማሪዎች እንደሚናገሩት ይታወቃል። እንግዲህ ከኢትዮጵያ ውጪ ወደ ውጪ ላኩ የነበሩ ወንዶችና ሴቶች ቁጥር እንደው ህፃናትን ጨምሮ ማለት ነው በአመት እስከ 25000 ይደርስ እንደነበረ በወቅቱ ስለዚህ ልጅ ጥናትና ምርምር ካደረጉ ሰዎች አንደበት ያገኘነው መረጃዎች ይጠቁማሉ። ቢሊሌ እንግዲህ በባሪያ ነጋዴዎች እጅ ገብታ ከተሸጠች በኋላ ወዴት ሄደች? ምን አይነት ነገሮች አጋጥሟት? በዛ በልጅነት እድሜዋ ያየችውስ ጠባሳ በህይወቷስ ምን ፈጠረ የሚለውን ነው ዛሬ ላወጋችሁ ወደድኩት። በእርግጥም ያልተነገሩ ያልተደሰሱ ብዙ ነገሮች ልናነሳ እንችላለን። እኔ ግን ከብዙ ጥቂቱ ለእናንተ ላቀርብላችሁ ወድጃለሁና አሁንም አብራችሁን ቆዩ፣ ወዴትም እንዳትሄዱ ለማለት ነው። እንግዲህ ቢሊሌ ወላጆቿ ያወጡላት ስያሜ እንደሆነ ነው በርካቶች የሚናገሩት። በታሪክ ተንታኞች ዘንድ ግን ማሃቡባ በሚለው ስሟ ትታወቃለች። እንግዲህ ስሙ ማሃቡባ አረብኛ ነው። ማሃቡባ ማለት የምወድሽ የማፈቅርሽ ውዴ ሆዴ እንደማለት ነው። ስለዚህ የምትወዱትን የምታፈቅሩትን ማሃቡባ ማለት ትችላላችሁ። አብራችሁ ነው። እንግዲህ ማሃቡባ ልጃገረድ ከእናቷ ሀገሯ ከኢትዮጵያ ተወስዳ በ1837 እንደ አውሮፓውያን አቆጣጠር በካይሮ ከተማ አንድ ጀርመናዊ ባላባት ትሸጣለች። ጀርመናዊው ልዑል እንግዲህ ሃርመን ፓክለርም በመባል ይታወቃል። ልጅቷን ፍቅረኛዋን አድርጎ ወደ ጀርመን እንደወሰዳት ነው ታሪኮች የሚናገሩት። በሙስካ ሲሊዥያ ወይም ደግሞ ጀርመን አካባቢ የሚገኘው ርስቱን ትቶ በ1835 የምስራቁን ዓለም ለመጎብኘት በታላቅ ጉዞ ላይ የነበረው ልዑል ሃርማን በ1837 መጀመሪያ ላይ ከግብጽ ዋና ከተማ ካይሮ ይደርሳል። በኋላም በካይሮ እንደማንኛውም የውጭ ጎብኚ ሁሉም እርሱ ከኢትዮጵያ ከሱዳን እንዲሁም ከሌሎች የአፍሪካ ሀገሮች ሰበሰቡ ባሪያዎችን ያህል በወቅቱ ካገኛቸው ባሪያዎች መካከል ደግሞ ማህቡባ በእድሜ አነስተኛ ብትሆንም
በጣም ሲያት ስለወደዳት ድንጉጥም ስለነበረች ከባሪያ ነጋዴዎች እጅ ገዛታል። ቢሊሌም እንግዲህ ሀርማን ገበያውን በጎበኘበት ዕለት ቢሊሌ በዚህ ሁኔታ ነበረች። ለሽያጭ ተሰልፋ ያገኛታል። ታዛዥ መሆኗ፣ እርጋታዋ፣ ቁጥብነቷ ያስታወቅ ስለነበረ ሀርማን በጣም ይማረክባትና የህይወት ታሪክ ጸሐፊ ሉምሊድ አስዲግ እንደጻፈችው ከመቅጽበት በቁንጅኗ በአቋሟ ማማር ነሆለለ ትላለች። ልቦናውም ተማረከ። የሚገባትን ክፍያ ለሻጯ ሰጥቶ እሷን የግሉ ለማድረግ አላማታም ነበረ ስትል ነበር የጻፈችው። እንግዲህ ቢሊሌ ወደዋለች። በነገሮች ሁሉ ፍቅሯን የምትገልጽበትን መንገድ ለሱ የነበራት ነገር በጣም አስገራሚ ነው። በአንድ አጋጣሚ ትናደድና ስሜቷን መቆጣጠር ተስኗት ልዑል ያበረከተላትን ስጦታ ከመርከብ ላይ ወርውራ ባህር ውስጥ ትከተዋለች። ለ24 ሰዓትም ምግብ አልበላም ብላ እንዳኮረፈች ነው መረጃዎች የሚያሳዩት። ኩርፊያም ብዙ አልዘለቀም። የማይገባ ድርጊት እንደፈጸመ ይሰማትና ልዑሉ ይቅርታ ያደርግላትን ዘንድ ደስ በሚል በሚያባብል ድምፅ ትለምነዋለች። ደስ በሚል አንጀት በሚበላና ትዝታ ባዘለ ቃና የአገሯን የኢትዮጵያ ዘፈን ደስ በሚል አንጀት በሚበላ ትዝታ ባዘለ ቃና የአገሯን የኢትዮጵያ ዘፈን ታንቆረቆረለት ገባች። እሱም እጅግ በጣም ተደስቶ በተመስጦና በፍቅር ያት ነበረ። እንግዲህ ልዑሉ ስለዚህ ሁኔታ ይበልጥ ግልጽ አድርጎ እንደጻፈው ወደ ሀገሩ ጀርመን ከመመለሱ በፊት ከመህቡባ ጋር ወደ ፍልስጤም ሄደው በነበረበት ጊዜ ለባለቤቱ በላከው ደብዳቤ ማለትም ወደ ጀርመን ማለት ነው ከትንሿ ልጃገረድ ጋር አለቅት ስለተላመድኩ ካጠገቤ እንድትለየኝ አላደረኩም፣ አይሆንልኝም። በቤት ውስጥም ማለት ያው ጀርመን ለማለት ነው ቢሆን ያለ እርሷ መኖር ያስቸግረኛል፣ እንደውም እሷ አጠገቤ ከሌለች ይታክተኛል በማለት ፍቅሩን ለቢሊሌ ወይም ደግሞ ለመህቡባ የገለጸበት መንገድ አስገራሚ ነበረ። በተጨማሪም ከብዙ ዓመታት በኋላ ለአንድ ጓደኛው እንዲህ ሲል መጽሐፉን ይናገራል። ዶክተር ሪቻርድ ፓንክረስት የጻፈው አሰፋ መሐመድ ደግሞ ተርጉሞታል። ይቺ ሁኔታዋን ሁሉ እንደ ልጅ የሆነች አገልጋይ ያስደሳች እና የከፍተኛ ቁም ነገር ጥናት ምንጭ አደረኳት ይላል። እኔ የማውቀው ማንኛውም ነገር አስተማርኳት። ከማወቅም ሁሉ ልሰስተው ልቆጥበው የምፈልገው ነገር አልነበረኝም። ከሷ ዘውትር የሚያስገርመኝ ነገሮችም ነበሩ። የሚገርመው ውሸት የሚባል ነገር አታውቅም ይላል። ከመህቡባ ተፈጥሮ የሆኑና አዳዲስ ሐሳቦችንም ተምሬያለሁ ሲል ንጉሱ ፍቅሩን ብቻ ሳይሆን ከሷ የተማራቸውን በርካታ ነገሮችም እንደተናገረ እንደተጻፈም የተለያዩ መዛግብቶች ያነሳሉ። እናም አንድ ሰዓሊ የፈጠራ ስዕሉን የሚስለው እንደ ምናቡ አቅም እንደመሆኑ መጠን እኔም ይችን ደስ የምትል የጉዲፈቻ ልጅ ያሳደግኳት ለራሴ ሐሴት ብቻ ነበረ ይላል። ከሷ ያገኘሁትም በጣም አስደሳች ትምህርት የዳበረና አስደናቂ ግኝቶችን በፈጠራ ታሪክ መልክ ለመጻፍ ብፈልግ ባለብዙ ጥራዝ ልብ ወለድ ማውጣት እችላለሁ ሲል ይናገራል። እኔ ለሷ ሁሉንም ነገር ሆንኩላት፣ እሷም ለኔ ሁሉ ነገር ሆነችልኝ። ከሷ አገልግሎትን ብቻ የምጠብቅ ቢሆን ኖሮ እሷም ገረድ እኔም ጌታ በሆንኩ ነበረ። የኔና የሷ ግንኙነት የባሪያና የጌታ ሳይሆን የፍቅርና የጌታና የንግስት ሆኗል ሲል አትቶ ነበረ። እንግዲህ ልዑል አፍቃሪ ጣሊያንኛ ቋንቋም ለመህቡባ በተገናኙበት በኖሩበት ጊዜ እንዳስተማራት ይነገራል። ፓክለር ሲሚራን በሚገኝ ወደ አንድ ትልቅ ቤተክርስቲያን መህቡባንም ወስዷት ነበር። በዚያ ጊዜ እንግዲህ እንደ ወርቅ የሚያምረውና ስፍር ቁጥር የሌለው መብራት ስታይ እንደ ሕፃን ልጅ በደስታ ፈነደቀች፣ በጣም አስገርሟትም ነበረ ሲል ተናግሯል። የሚገርመው በጣም ያስገርሟት ግን 3 ነገሮች እንደነበሩ ነው ጸሐፊው ያነሳው። የመጀመሪያው በክርስትና ሃይማኖት የጸሎት ቦታ በጠመንጃ መጋደል መኖሩ፣ የጠመንጃ የሽጉጥ ተኩስ በቤተክርስቲያን አካባቢ ብቻ ሳይሆን በቅጥር ግቢው መፈጸሙ፣ እንዲያውም በራሱ በቤተክርስቲያን ውስጥ ብዙ ጊዜ የነበረ መሆኑና በዚህም ነዘናለት ጥቂት ሰዎች መጎዳታቸውን ማየቷ፣ ሌላው ደግሞ በዚህ ሃይማኖት ውስጥ የሚታየው ልመና ከመጠን በላይ መብዛቱ፣
ድንግል ማርያም ሕፃኑ ክርስቶስን በወርቅ አጊጠው በከፍተኛ የመሰዊያ ቦታ ላይ ሲያብለጨልጩ ከሷ ይበልጥ ጠቁረው በማየቷ ማርያም ጥቁር ነበረች እንዴ በማለት መጠየቋንም ያወሳል። እንግዲህ እንደ ኢሮፒያን አቆጣጠር በ1840 የክረምት ወራት ፓክለርና መህቡባ ቁስጥንጥንያ አጠገብ የሚገኘውን የቦስፓረስን ሰርጥ አቋርጠው ጉዟቸውን ወደ አውሮፓ ካደረጉ በኋላ ግን ሁለቱ አብረው ለመኖር ያሰቧቸው ነገሮች ሳይሳካ እንደቀረ ነው የሚነገረው። ምክንያቱም ልዑሉም ወደ ጀርመን በመጓዙና እሷም በዛው በመቅረቷ ነው ይህ ነገር ሊከሰት የቻለው። በመጨረሻ እንግዲህ ከሱ ጋር በተለያየች ጊዜ መህቡባ ከአንድ ኦሹ አጋ ከሚባል ወጣት የሀገሯ ልጅ ጋር ተገናኝታ እንደነበር ይነገራል። በሱም አማካኝነት የትውልድ አካባቢዋን በአፋን ኦሮሞ ቋንቋ ያጠና ከነበረው ጀርመናዊ ምሁር ቱቸክ ጋር ተዋውቃለች። እንግዲህ ለኦሹ አጋ ያስተማረችው ኦሮምኛ ዘፈኖች ቶቹካ መዝግቦ እንዳስቀመጠውም ደግሞ በታሪክ መዛግብቶች ላይ ተጽፎ ይገኛሉ። በመጨረሻ መህቡባ ጉንፋን የማያውቃት በድንገት በጣም በከፍተኛ ህመም እንድታመመች ነው የሚነገረው። በዚህም የተነሳ እንግዲህ እሷ ቬና መቆየት እንዳለባት ወስኖ ንጉሱ ለ3 ቀናት ጉብኝት ወደ ብራት ሳልቫ እንደሄደ ነው የሚነገረው። ከ3 ዓመት በፊት በካይሮ ከገዛት ጀምሮ ሁለቱ ሲለያዩ ይህ የመጀመሪያቸው ጊዜ በመሆኑ በጣሊያንኛ ቋንቋ የተጻፈ የፍቅር ደብዳቤም በተደጋጋሚ ጽፍላት እንደነበር ነው መዛግብቶች የሚገልጹት። ሲኞር መህቡባ በማለት ነው የሚገልጻት ብሎ በሚጀምረው በአንዱ ደብዳቤ ላይ በጎ ትሆኚ ዘንድ እንዲሁ ጽናቱን ይሰጥሽ ዘንድ እመኝልሻለሁ በማለት መልካም ምኞቱን ሁሉ ይህ ንጉስ እንደገለጸላት ይነገራል። እንግዲህ መህቡባ በጠና ታማም ስለነበረ በሳምባ ነቀርሳና በኮሶ በሽታ እየተሰቃይ ስለነበር ሰውነቷ እየመነመነ በመሄዱ ፓክለር ግንቦት 15 ቀን ለባለቤቱ ሲጽፍም ምስኪኗ መህቡባ አጥንቷ ነበር የቀረው በጣም ፈራሁላት ብሎም እንደተናገረ መዛግብቶች ነው እንግዲህ የሚያነሱት። ያው እንደ ኢሮፒያን አቆጣጠር ላይ ጥቅምት 27 1840 አካባቢ ህይወቷ እንዳለፈ ነው የሚነገረው። ይቺ ንግስት እንደ ዶክተር ፍሩድ አገላለጽ መህቡባ በጣሊያንኛ የተናገረችው የመጨረሻዎቹ ቃላት ሰርቬቱ ኦንቦና ኦዲዮ አል ማይክሮፎን ፐንሲፔ ይሰኛል። እንደው ስንተረጉመውም ለኔ ውድ ልዑል ማለፊያ የስንብት ደብዳቤ ጻፍልኝ የሚሉ እንደነበሩ ነው የሚገለጸው። እንግዲህ ፓክለር የመህቡባን ዜና እረፍት ሲሰማ በሐዘን እንደተኮማተረ ነው የሚገለጸው። ፓክለር እንግዲህ ንጉሱ ዶክተር ፍሩድ በሙሳካ የመህቡባ የቀብር ስነ ስርዓት እንዲካሄድለት ዶክተር ፍሩድ ፓክለር የላከው የሷ ጠባቂ ነበርና የሷንም አስክሬን እዛው ለማቆየት አደራ ተሰጥቶ ስለነበረ ዶክተር ፍሩድ ያንን አደራ በመቀበል በሙስካ የመህቡባ ቀብር ስነ ስርዓት እንዲከናወር እንዲደረግ የተናገረ ሲሆን የኢትዮጵያዊቷ ባሪያ ልጃገረድ ስዕል ስራ በተባለች አካባቢ አርቲስት በቀለም ቅብ እንዲሳል ተደርጎ ለሷና ለሀገሯም ሀገሯ ተቀርጾ ማስታወሻ እንደኖረላት ነው የሚነገረው። እንግዲህ በሙስካ ቤተክርስቲያን እንድትቀበርም ተደርጓል። መህቡባ የሚል ቃል በላዩ ላይ የተጻፈበት መቃብሯ አሁንም እዚያው እንደሚገኝ ነው ጥናቶች የሚገልጹት። በቀብሯ ስነ ስርዓት ላይ ያልተገኘው ፓክለር ያንደምን እንግዲህ እንደ ጻል ልጅ ወዳት የነበረው ንጉስም በእርግጥም ዋናው ሐዘንተኛ እንደነበር ነው ታሪኮች የሚናገሩት። በኋላ በጻፈው ደብዳቤ ውስጥ በሐዘን የደረሰብኝን ስቃይ ለመግለጽ አልችልም፣ በዓለም ላይ እጅግ በጣም የማፈቅራት ሰው መህቡባ ነበረች በማለት ጽፏል። ይህ ንጉስ እንግዲህ መህቡባ ወይም ደግሞ ወላጆቿ ያወጡላት ቢሊሌ ዛሬም በቅርቡ በተለያዩ የአፋን ኦሮሞ ሙዚቃዎች እያወሷት የምትገኝ ጀግና ነች። የቆንጆ ምሳሌ አድርገው ያነሷታል። እንግዲህ ኢትዮጵያ ተወልዳ ነገር ግን በሰው ሀገር ያረፈች ኢትዮጵያዊት ሆና ባሪያ ሆና ሎሌ ያፈቀራት ጀግና ኢትዮጵያዊት ነች። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረግ ደግሞ ተወዳጁ